ህይወት ይቀጥላል እያልኩኝ ነው ያሸነፍኩ አልቃንጤና ኮሌጅ ገባሁ። ጽዳትና ተላላኪ ምናምን ሰራለሁ። ያንንም ብዬ ትቼ ኩላሊቴ እየደከመ ከልጅነቴ ጀምሮ የተጎዳ ህይወት ነው ያለኝ። እየደከመ መጥቶ ዛሬ ለማን ተረፈ? ለልጆቼ ለወለድኳቸው ልጆች እስከ መበተን ህይወታቸው እስከ ማበላሸት ደረጃ ነው የደረስኩት። ለምን አንዳንዴ ቅድም ቤተሰብን አትናገሩ የቤተሰብ የእናት የአባት የሚባለውን ነገር ስላነሳሽ ነው ይሄን ላነሳው የፈለኩትና አንዳንዴ ልጆች ምን ይፈልጋሉ? ማን ነው ዙሪያሽ ላይ ያለው? ለልጅሽስ ማን ያለው? ቤትሽ ውስጥስ የሚመጣው ማን ያለው ካልተባለ ህይወት ቀጭጮ ይቀራል። እኔ በራሴ ጎበዝ ስለሆንኩኝ አምላክ ልበ ሰፊ አድርጎ ስለፈጠረ ህይወት ይቀጥላል እያልኩኝ ነው ያሸነፍኩ አልቃንጤና ኮሌጅ ገባሁ። ጽዳትና ተላላኪ ምናምን ሰራለሁ። ያንንም ብዬ ትቼ ኩላሊቴ እየደከመ ከልጅነቴ ጀምሮ የተጎዳ ህይወት ነው ያለኝ። እየደከመ መጥቶ ዛሬ ለማን ተረፈ? ለልጆቼ ለወለድኳቸው ልጆች እስከ መበተን ህይወታቸው እስከ ማበላሸት ደረጃ ነው የደረስኩት። ለምን አንዳንዴ ቅድም ቤተሰብን አትናገሩ የቤተሰብ የእናት የአባት የሚባለውን ነገር ስላነሳሽ ነው ይሄን ላነሳው የፈለኩትና አንዳንዴ ልጆች ምን ይፈልጋሉ? ማን ነው ዙሪያሽ ላይ ያለው? ለልጅሽስ ማን ያለው? ቤትሽ ውስጥስ የሚመጣው ማን ያለው ካልተባለ ህይወት ቀጭጮ ይቀራል። እኔ በራሴ ጎበዝ ስለሆንኩኝ አምላክ ልበ ሰፊ አድርጎ ስለፈጠረኝ የፈተና ፈተና እስቲል ነው። አሁን ወደ ውጪ ለመታከም ነበረ እኔ ትቼዋለሁ። አንድ ኩላሊቴ የቀኝ ኩላሊቴ ፕሮሲጀር ሲሰራ የመጀመሪያ ፕሮሲጀር ኦፕሬሽን በስተት ያው ቲክቶክ ስለሚዘጋው ነው እንጂ አሳያችኋለሁ። በስተት የተሰራ ኦፕሬሽን ስለነበረ እሱ ሌዘር መደረግ አለበት ከእምብርቴ በላይ ድረስ ነው ያለው። ሁለተኛ ደግሞ የተበላሸው ኩላሊቱን ማውጣት አለበት። ሶስተኛ ሄጄ የታከምኩት ኩላሊት ነው እና ሶሻል ሚዲያ ላይ ልትጫወቺ ህይወትሽን ሼር ልታረጊ ስትገቢ እንደ ለማኝ የምትታይባቸው የሶሻል ሚዲያ አንዳንድ ደካማ እህቶች ያሉ አልፎ ተርፎ ህይወት በቃኝ ብዬ ቦሌ አራብሳ ተሰድጄ ልጆቼን በትኜ ከኖርኩ በኋላ ነው እኔ ከእህቴ ውጪ 8 ወንድም አለኝ። ኢማጂን 8 ወንድም። እኔ አምላከ ቅዱስ ጊዮርጊስ እንደው ልጆቼን ለመኪና ይዳርጋቸው ከወንድሞቼ 1000 ብር አላውቅም። እንደውም ከእኔ ይወስዳሉ እንጂ 1000 ብር አላውቅም። እህቴ ነች መስዋዕት የምትከፍለው፣ እህቴ ነች ህይወቷን የምትገብረው። እህቴና ልጆቼ ናቸው። ልጆቼን እንኳን እናቴ ወይ ወንድሞች አልያዙልኝ፣ የእንጀራ እናት ናት የያዘቻቸው። ለምን እዛ ሀገር ሲሄድ ዲቃላ ይዛ መጣች ነው የሚባለው። ትርፌ ልጅ ነው ለእኔ ሀብቴ ልጆቼ ናቸው። እንዲህ እሳት ውስጥ ገብቼ እያለሁ ብዙ ነገር ዛሬ ድረስ በሞት የሚያስፈራሩኝ ልጆች አሉ። የለጠፍኳቸው ልጆችም አሉ። ህይወት ያልገባቸው ገንዘብ የትም ማኖሩ አያውቅም። እግዚአብሔር ሲሰጥሽ እግዚአብሔር ሲያኖርሽ ከአንዴ ሁለቴ እኔ ቦታሼም ሴክሬት ሳህን ላይ አድርጌ በጥብጬ ውጭ አውቃለሁ። የራሴ መድኃኒት እኔ ውስኪ ገዝቼ ውስኪ በመድኃኒት ጠጥቼ አውቃለሁ። ብዙ ነገር አድርጌያለሁ በህይወቴ ላይ። ግን ነፍስያሽን አምላክ ካልወሰዳት በስተቀር የኃጢአት እየጨመርኩ ነው የምመጣው። እኔ እርዳታው ይቅር ሞራል የሚነኩ እህቶች አሉ። በተለይ ደግሞ እንደዚህ ወንድ አሸንፏቸው እኔ በእኔ ህይወት ብዙ ያለፈላቸው ልጆችም አሉ። የኔ በሽታ ዋይኖት ሌላውን ህይወት የሚያስተካክል ከሆነ የኔ ህመም የኔ ወረቀት ከእስር ቤት የሚያስፈታ ከሆነ የኔ ነገር የኔ ኮልኮሌ ሌላውን ህይወት የሚያኖር ከሆነ ምን ችግር አለ? እኔ ብዙ ነገር ተደርጌ ዛሬም ድረስ አለሁኝ። ሀቢባ የኔ ቲክታክ ላይ እኔ ለብሳለሁ። እግዚአብሔር ይመስገን። የኢትዮጵያ ህዝብ ላይ ይግባ። ሰንጥልሻለሁ እኔ እህትሽ። ለምን ሰው ነው የሚሰጠኝ። ሰው የሰጠኝን ነገር ደግሞ መተጣጠብ ከውሃ ጋር አልተጣላሁም፣ ከተፈጥሮ ጋር አልተጣላሁም፣ ከሰው ጋር ነው። እኔ ከሰው ጋር መቅረብ የሌለብኝና በቀለኛ ሴት ነበር መሆን የነበረብኝ። እንደደረሰብኝ ቢሆን በቀለኛ ሴት መጥፎ ሴት ነበር መሆኑ። ግን እግዚአብሔር መጀመሪያ ቲጂን ሲፈጥራት ማስተማሪያ አድርጎ ፈጥሯት ነው እንጂ ጠልቷት አይደለም ነው የምለው። ማስተማሪያ አድርጎ ስለፈጠረኝ እግዚአብሔር ግን በቃ ሁሌም አመስግኜው እኖራለሁ።
እኔ ጉቺን በጣም ነው ማመሰግናት፣ ሜሪን በጣም ነው ማመሰግናቸው። ዛሬ ራሴን ከማጥፋት ነው ያዳኑኝ። ለምን ልጄ እዚህ ሰፈር ነው ያለው፣ እንደምታዩት ውሃ መብራት የለውም። እኔ እዛ ውስጥ ነው ያለው፣ ደም እየፈሰሰኝ ነው ያለው። ቤት ኪራይ ውጪ ተብያለሁ። 6,000 ብር መክፈል አቅቶኝ 12,000 ብር ገብቷል። ጊፍት የሚባለው የተሰጠኝን ነገር መቀየር አልችልም። በቃ ብጠይቅስ እንደዚህ ወይ ልትለምን ነው ቢሉኝስ፣ የሆነ ነገር ብልስ እንደዚህ ቢሉኝስ፣ ይሉንታ በጣም የሚገለኝና የሚያጠቃኝ ሰው ነኝ። ያንን አልፌ ጉቺዬን ሜሪ ጠየቀቻት። ጊፍቱን ሲቀይሩልኝ 26,000 ብር አለኝ። ኢማጂን ሰው የሰጠኝ ያን አላቅም ነበር። በቃ እግዚአብሔርን አመሰገንኩት። ትናንት መኪና የሚባለውን አውቃለሁ፣ ቤት የሚባለውን አውቃለሁ፣ ትዳር የሚባለውን አውቃለሁኝ። ብዙ ነገር የነበረኝ ልጅ አጥቼ ነው 8 ዓመት ራሴን አቅቤ ስታከም የሚያግዘኝ ቤተሰብ አልነበረ። ጥሬ ግሬ ጉልኮሱን እዚህ ስር ደብቄ ኮሪያ ሆስፒታል ተኝቼ ከኮሪያ ሆስፒታል ሊፍት ውስጥ ልብሱን ቀይሬ ቢጃማውን ሄጄ ሰርቼ የምመጣ ሴት ነኝ። ለምን? ለልጆቼ መኖር ያለብኝ እኔና እኔ ብቻ ስለሆንኩኝ፣ ለልጆቼ መቆየት ያለብኝ እናትም አባትም ሆኜ መኖር ያለብኝ እኔና እኔ ስለሆንኩኝ። ድመት ልጇን በጥርሷ ይዛ ነው የምትሄደው። እኔ ልጆቼን የለያየሁት ችግር አይደለም የለያየኝ፣ ረሃብ አይደለም የለያየኝ፣ በሽታ ነው ከአቅም በላይ ሆኖ። አንድ እንጀራ መግዣ አተን ዛሬ 20 ብር ነው አንድ እንጀራ የሚሸጠው። እኔ አንድ እንጀራ መግዣ አጥቼ ነው ልጄን ለሰው የሰጠሁት፣ ለእንጀራ እናቱ የሰጠሁት። ምን ያህል ቻሌንጅ አልፌ ያን ህይወት ትቼ መጥቼ ዛሬ አንገቴ መድፋቴ ግን ሴት ሆነው ለወንድ ሲሉ የሚያስፈራሩኛል። ሴት ሆነው እኔ እታያለሁ። ዛሬ የሚያየኛል እኮ ወንድ። ባለቀቃት ትጠየቅ ነው የምለው። እኔ ሙድ እያዝኩኝ የተጫወትኩ እየቀለድኩኝ ነው ራሴን እያቆያለሁ። እንደዚህ ወንድ ይፈልግሻል፣ እኔ ያለቀ ህይወት ነው ያለኝ ነው የምለው። ቢያንስ እንደዚህ ለብሰሽ ስትሄጂ ቲና ሀብታም ነች፣ ቲና ኮንዶሚኒየም አላት፣ ቲና ቤት አላት፣ ቲና መኪና አላት። ያ ካለኝ እኔ ለወራሽ ነው ወይ ለእንደዛ አይነት ቤተሰብ ጥዬ ነው ወይ የምሄደው? ለማን ነው ጥዬ የምሄደው? ልጆቼን ላልሸከፉልኝ ቤተሰቦቼ ነው ወይ ጥዬ የምሄደው? ከቤሩት የመጣች ልጅ ቤቴሌም የምትባል ልጅ ነች። የመጀመሪያ ባሌን አግብታ የምትኖር ልጅ ነች። ይሄ ሁሉ የምታረገው ቤት አላት። ከዳነች ልጁ ይመለሳል ብላ ታስባለች። ከዳነች ከሱ ጋር ህይወቷ ይቀጥላል ብላ ታስባለች። ኢማጂን እሷ ለሷ ነው የምጸልየው። በልጆቿ አትገኝብኝ፣ ለሷ ጸልያለሁ። ሴት ልጅ ወልዳለች። ለሷ ነው ማለቅሰው። እኔ ታከምኩ አልታከምኩ እየሸጠትኩ የገዛ ገላይ ቆዳ እየሸጠተኝ እኖራለሁ። እግዚአብሔር ይመስገን በዛም ህይወት ማለፌ። ለምን ትላንትና ራሴን አላቅም። በዚህ ውስጥም በአፌ ውስጥም በዳቦ ውስጥም ማሽን ተገጣጥሞ ነበር የምኖረው። ያንን አሳልፎ ደግሞ እግዚአብሔር እዚህ ካቆየኝ ለእኔ ህይወት ትርጉም የለው። ብኖር ብሰራ አሁን እድሜ ለነጉጂ እነሱ ናቸው ሞራሌ መልሰው ለመስራት በቃ ልስራና ሕክምናው ቢቀርም የሆነች ነገር አድርገው ከረዱኝ ቤቴን ተከራይቻለሁ፣ ምጣዴን ገዝቻለሁ፣ መብራት የለውም፣ እንጀራም እያስጋገርኩም ቢሆን የሆነ ነገር እያረኩም ቢሆን እሰራለሁ። የጀበና ቡና ለመስራት ጠንካራ ጎበዝ ሴት የካ ክፍለ ከተማ ጎበዝ ሴት ጠንካራ ሴት ብሎ በልዩ ኬስ ቦታ ሰጥቶ የነበረ ቦታው ፈረሰ። እንዳጋጣሚ የከተማ ስራ አስፋልት ሲጸዳ ጎበዝ ጠንካራ ሴት ተብዬ እርዳታን አይደለም ሰርቶ መብላትን ለሌላ ለጤነኛ እናት ለማስተማር ነበር። በምንም ውስጥ ሁኚ በምንም ውስጥ አይምሮሽ ነው እንጂ የሚሰራው ኩላሊቲ አይደለም የሚሰራው። ተኝቼ ቡና አስፈላለሁ። ለምን 500 600 ብር ብትቀጥሪ ቡና የምትሰራልሽ ልጅ እሷንም ታበያለሽ፣ እኔም እበላለሁ፣ ልጆቼም ይበላሉ። እንደዛ እያደረኩ ለ2 አመት የቤት ኪራዬንም አስፌዛዬንም ምናምን እያደረኩ እየኖርኩ ነበር። አንዳንዴ ደግሞ እዚህ ጋር እንርዳሽ ብለው በውስጥ ያወሩሽና የሆነ ነገር ይሉሽና የሆነ ወሬ ሲሰሙ ማጣራት የሚባል ነገር አለ። አሁን ይሄ ሁሉ ቤት የምታየው ባለቤት ያለውም አለ፣ ባለቤት የሌለውም አለ። ግን ሰነዱ ቤቶች ልማት አለ። ኮንዶሚኒየም በስሜ ቢኖር ቤቶች ልማት የሚባል ነገር አለ። ቤቶች ልማት ትዕግስት ጥሩነህ ካሳ ብሎ አጣርቶ ይሄ አላት ብሎ የሚያመጣ ካለ እሰየው፣ ደስ ይለኛል። ለልጆቼ ካልተውኩት እንደዛ ማርጌ ቢሆን እንኳን ለልጆቼ የምተው ብልጠት ተጠቀምኩ ማለት ነው። ያ ግን የለኝም። አምላከ ቅዱስ ጊዮርጊስ በሚያውቀው ነው የምነግራቸው እህቶቼ፣ ወንድሞቼ። እኔ ክርስቶስ ምስክሬ ነው። እነ ሞጣ አንበሳ ምናምን አሰጥተውኛል።
ነገን የሰጡኝ ምናምን አለ ዳዊት። በመሀል ሆስፒታል ተኝቼ አሁን ነውጣም አይተውኛል ሆስፒታል፣ ያሬድ አይተውኛል። ከአሜሪካ ብዙ ልጆች እዛ ጋር ሃይድሮፍሎሲስ ይዞ የነበረው እኔ ሽንት ትቦይ ላይ የሚጠራቀመውን አስወጥቻለሁ። ድጋሚ ወደ ኪጋሊ ሄጄ ይሄን የተበላሸውን ለማስወጣት ጠይቂ ስንት እንደሚጨርስ አሉኝ። እነ ተስፉ ዘሐረሩም ጠይቂ ብለውሻል ብሎኝ ተስፋ አድርጌ ሰውን ተስፋ አድርጌ አስመጣሁኝ። $12700 ነው የመጣው ኩላሊቱን ለማስወጣት። ኪጋሊ የምትባል ከተማ ሩዋንዳ ላይ መተን እንሰራልሻለን አሉ። የሚሰሩት ፈረንሳዮች ናቸው። ስልክ አለው የዶክተሩ። ስልኩንም ጠይቆ ወደ ራሱን ብሩን አስገብቶ እኔ ቢወጣና ህይወቴ ቢለመልም ደስ ባለኝ። ለምን ቀሪ ህይወቴን ያኛውን ልጄ እንደማምጥቼ ከልጄ ጋር ባደርገው። አሁን አቢ ኃላፊነት ለመሸከም ጥሩ ነው። 10ኛ ክፍል ከደረሰ ነፍስ እያወቀ ነው። እግዚአብሔር ይመስገን ቢሆን ደስ ይለኛል። ባይሆን ግን አምላክ የፈቀደውን ነው ሀቢባዬ። አንዳንዴ በቃ ነገሮች ሲተራረቡ ጤነኛ በሆነ እኮ ጠፋለሁ፣ ሰራለሁ። ወደ አረብ ሀገርም ቢሆን ማንም ሴት የምታረገው መስራት እችላለሁ። ለማን? ለልጅ ሲባል፣ ለልጆችም ሲባል ሳይሆን እኔ ራሴን ስለምወደው። ቲና ጠንካራ ልጅ ነች። ቲና ብዙ ቻሌንጅ አልፋ ያመጣች ሴት ስለሆነች ለሷ እኔ መኖር አለብኝ። ለኔ ራሴ ካልኖርኩ ማንም ሊኖርልኝ አይችልም። እኔ ተጣጥቤ ሀቢብ አንቺ ልብስ ብትሰጪኝ ወይንም የሚሰጡኝ በአግባቡ ልብሱን ከለበስኩኝ ቲና አላት ይላሉ። ታዲያ ልብስ እኔን ይገምታሉ ወይ? ሶፋ ምናምን ኢትዮ ኢንፎ ላይ ገብታችሁ ማየት ትችላላችሁ። ሙሉ ሶፋ ምናምን ልብስ ማሽን በሙሉ ገዝተው ሰጡኝ። ቲና ጎበዝ ጠንካራ፣ ምን እናርግልሽ ነው ስቶቭ ምናምን አለኝ እኔ። ኦቭን እንግዛልሽ? በፍጹም ኦቭኑ አያስፈልገኝም። የኦቭኑ ለሌላ ይሆናል። ኢትዮ ኢንፎ ላይ ገብታችሁ ብታዩ ዛሬ 3 አመት ላይ እኔ በ20 ብር የረዱኝ አባት አሉ። በራበኝ ሰዓት በዊልቸር የሚሄዱ ዛሬ ዊልቸር እንትናቸው ተበላሽቷል። እኔ 63,000 ብር ያስገዛውላቸው። ለምን? በራበኝ ሰዓት ያደረጉት 20 ብር ድንች የገዙልኝ፣ ካርድ የሞሉልኝ ለኔ 20 ሚሊዮን ነው። ለምን? በፍቅር ነው ያደረጉልኝ። አባባ ሊስትሮ እየጠረጉ አምስት ቤተሰብ የሚያስተዳድሩ አሉ። በዊልቸር እግራቸውና እጃቸው እንደዚህ ሆነው ቤተሰብ የሚያስተዳድሩ አባት አሉ። እሳቸው ነው ያለው። ሌላ ከኔ በታች ያለውን እያየው የቤታቸውን ካርታ ዘግቷል። የኔ ህመም ነው እሳቸውን እግዚአብሔር እንዲያያቸው ያደረገ። እኔ መታወቄ ነው ያንን ያደረገ። እኔ ማመስገኔ ነው የአባባን ቤት ካርታ ያዘጋው። ልጆቻቸው ቅመማ ቅመም መሸጥ ጀምረዋል። አንደኛዋን ዩኒቨርሲቲ አስተምሮላታል። ሳሚ የሚባል ልጅ ከአሜሪካ ዩኒቨርሲቲ የግል ዩኒቨርሲቲ አስመርቋታል። ያ ምንድነው ስታመሰግኝ በቃ ያንን ሰው ያመሰገንሽውን ሰው እንኳን እንዲረዳ ታረጊዋለሽ፣ እንዲመሰገን ታደርጊዋለሽ። እኔ ውጪ ዝም ምል ሴት አይደለሁም። ውጪ ዝም ማለት አልችልም። እንኳን ጥሩ ነገር ተደርጎልኝ ያ20 ብር ለኔ 20 ሚሊዮን ብር ነበር በሰዓቱ። ለምን? ጉሮሮዬ ደርቋል። ተጣጥቤ ብዬ ጸጉሬን ፈርዤ ልብሴን ለብሼ ንጹህ ሆኜ አባባ ጋር ሊስትሮ ጋር ሄጄ ቁጭ እላለሁ። የእሳቸው አብሬ መቀመጥ እሳቸው ማየት በዛ ሰዓት ለኔ ሐኪም ቤቴ ስለነበረ እግዚአብሔርን ማመሰግንበት ስለነበረ የእሳቸውን እግር ሳይ በጎማ በቂጣቸው እየተንፋቀቁ ሲሰሩ እግዚአብሔር እኔ የተደበቀ በሽታን የሰጠኝ በአካል የማይታይ ነው። እግዚአብሔር አመሰግነው ነበር። ዛሬ አባባ 63,000 ብር ከጀርመን ገነት የምትባል ልጅ ነች የላከችላቸው። በወንድሞቿ እኔ ደረሰላቸው። ሞተሩ በቻርጅ የሚሰራ ሞተር ነው። ተበላሽቶባቸው ልጅ ተበላሸብኛል። ማንን እንጠይቃለን? የኔ አባት አሁን ቆይ እንደዚህ ሆኜ ነው እላለሁ። ያችን እንኳን እንትናን ለማሰራት እንኳን አቅም የለም። ያንን ሳደርግ እኔ በእንደነዚህ አይነት ሰዎች ነው እግዚአብሔር እያከመኛል። ብትሰጪኝ እኔ የማካፍለው ደግሞ አለ። ተፈጥሮ ነው የሚወስድብኝ እንጂ እኔ ወድጄ ፈቅጄ አይደለም። የኔ ተፈጥሮ ነው። እኔ ሸንኮራ ዮሐንስ ቁስለኛ ልጅ አግኝቼ ማሳክም ያለው ልጆቼን መሰብሰብ አቅቶኝ አይደለም። ስዘሪ እግዚአብሔር